ወንጌል ዘማቴዎስ የማቴዎስ ወንጌል ምዕራፍ 27 ከቁጥር 15 እስከ 26። በየበዓሉም ለሕዝቡ ከእስረኞች መካከል አንዱን የወደዱትን እንዲፈታላቸው ለመስፍኑ ልማድ ነበረው። ያን ጊዜም ስመጥር የታወቀ የሽፍቶች አለቃ በርባን የሚባል እስረኛ ነበር። ሁሉም ያውቀው ነበረ። እነርሱም ተሰብስበው ሳሉ ጲላጦስ ሕዝቡን ማንን ላድንላችሁ ትወዳላችሁ? በርባንን ወይስ ክርስቶስ የሚሉት ኢየሱስን ላድንላችሁ አላቸው። በቅናት አሳልፈው እንደሰጡት ያውቅ ነበርና። ጲላጦስ በአደባባይ ተቀምጦ ሳለ በዚህ ጻድቅ ሰው ላይ ተላልፈህ እንዳትበድል እወቅ፣ በዚች ሌሊት በሕልሜ ስለ እርሱ ብዙ ተሰቃይቻለሁና ስትል ሚስቱ ላከችበት። የካህናት አለቆችና ሽማግሌዎች ግን ሕዝቡን አታለሏቸው። በርባንን ሊያድንላቸው እንዲለምኑ ኢየሱስንም እንዲሰቅሉ እሺ በጅ አሰኟቸው። መስፍኑም መልሶ ከሁለቱ ማንን ላድንላችሁ ትወዳላችሁ አላቸው። እነርሱም በርባንን አድንልን አሉ። ጲላጦስም እንግዲያ ክርስቶስ የተባለ ኢየሱስን ምን ላድርገው አላቸው። ሁሉም አንድ ሆነው ስቀለው አሉ። መስፍኑም ምን ክፉ ሥራ ሠራ አላቸው። እነርሱ ግን ስቀለው እያሉ ጩኸትን አበዙ። ከዚህ በኋላ ጲላጦስ ጸብ፣ ክርክር ከሚበዛ በስተቀር የሚጠቅም ነገር እንደሌለ ባየ ጊዜ ውሃ ወስዶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ለራሳችሁ እወቁ ብሎ በሕዝቡ ፊት እጁን ታጠበ። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። ከዚህ በኋላ በርባንን ፈታላቸው። ጌታ ኢየሱስን ግን ገርፎ ሊሰቅሉት አሳልፎ ሰጣቸው። ከዚህ በኋላ ጊዜ ሰለስቱ ሰዓት አሐዝዎ ለኢየሱስ ጊዜ ሰለስቱ ሰዓት አሐዝዎ ለኢየሱስ ወሰድዎ ይስቅልዎ ጊዜ ሰለስቱ ሰዓት
አዝጎ ለኢየሱስ ወሰድዎ ይስቅልዎ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም ቅድስት ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ የማርቆስ ወንጌል ምዕራፍ 15 ከቁጥር 6 እስከ 15። በበዓልም ከእስረኞች የመረጡትን አንዱን ይፈታላቸው ነበር። ከነፍሰ ገዳዮችና ከክፉ አድራጊዎች ጋር የታሰረ ስሙ በርባን የሚባል አንድ ሰው ነበር። ሕዝቡም እንደ ልማዱ ያደርግላቸው ዘንድ ወጥተው እየጮሁ ለመኑ። ጲላጦስም መልሶ የአይሁድን ንጉሥ ላደንላችሁ ትወዳላችሁን? አላቸው። የካህናት አለቆች ቀንተው አሳልፈው እንደሰጡት ያውቅ ነበርና። የካህናት አለቆች ግን በርባንን እንዲያድንላቸው የለምኑት ዘንድ ሕዝቡን አነሳሷቸው። ጲላጦስም እንደገና መልሶ እንግዲህ የአይሁድ ንጉሥ የተባለውን ኢየሱስን ምን ላድርገው ትወዳላችሁ? አላቸው። ሁሉም እንደገና ስቀለው ስቀለው እያሉ ጮኹ። ጲላጦስም ምን ክፉ ሥራ ሠራ? አላቸው። እነርሱ ግን ስቀለው እያሉ አብዝተው ጮኹ። ጲላጦስም የሕዝቡን ፈቃድ ያደርግ ዘንድ አስቦ በርባንን ፈታላቸው። ጌታ ኢየሱስን ግን ገርፎ ሊሰቅሉት ሰጣቸው። ጊዜ 3 ሰዓት አህየው ሎሙ በርባንሃ ወሀቦሙ ኢየሱሳ ይስቅሉ። ጊዜ 3 ሰዓት ወንጌል ዘሉቃስ። ጲላጦስም የካህናት አለቆችና የሕዝቡን ሹማምንቶች ጠራቸው፣ እንዲህም አላቸው፦
ሕዝብን ያሳድማል ብላችሁ ይህን ሰው ወደ እኔ አመጣችሁት። እነሆም በፊታችሁ መረመርኩት። ግን እናንተ ካቀረባችሁበት ክስ በዚህ ሰው ላይ ያገኘሁት በደል የለም። ወደ ሄሮድስም ላኩት፣ እርሱም ወደ እኛ መልሶ ላከው። እነሆም ለሞት የሚያበቃው የሠራው በደል የለም። መርፌ ልትወውን አለ እየባሉ ከእስረኞች አንዳንድ ይፈታላቸው ልማድ ነበርና፣ ሁሉም በሙሉ ይህን ወዲያ ስቀለው አስወግደው በርባንን ፍታልን ብለው ጮኹ። ያ በርባን ግን በሀገር ሁከት ያደረገና ነፍስን በመግደል የታሰረ ነበር። ጲላጦስም እንደገና ኢየሱስን ልፈታላችሁ ትወዳላችሁን አላቸው። ስቀለው 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 ብለው አሰምተው ጮኹ። ጲላጦስም ለሦስተኛ ጊዜ ምን ክፉ ነገርን አደረገ? እነሆ ለሞት የሚያበቃ ምክንያት አላገኘሁበትም። እንኪያስ ልግረፈውና ልተወው አላቸው። እንዲሰቅሉትም በታላቅ ድምፅ እየጮኹ ለመኑት። የካህናት አለቆችና የሕዝቡም ቃል በረታ። ጲላጦስም ፈቃዳቸውን ይፈጽም ዘንድ ፈረደበት። የለመኑትን ነፍስ በመግደልና ሁከት በማድረግ የታሰረውን ወንበዴውን በርባንን ሊፈታላቸው ኢየሱስን ንጹሕ ግን ለፈቃዳቸው አሳልፎ ሰጣቸው። ጊዜ ሰለስቱ ሰዓት ወሰድዎ ለኢየሱስ ውስተ አውደ ምኵናን ጊዜ ሰለስቱ ወንጌል ዘዮሐንስ የዮሐንስ ወንጌል ምዕራፍ 19 ቁጥር 1 እስከ 12። ከዚህ በኋላ ጲላጦስ ጌታ ኢየሱስን ወስዶ ገረፈው። ጭፍሮችም የሾህ አክሊል ጎንጉነው በራሱ ላይ ደፉበት፣ የነጭ ሐር መጎናጸፊያም አለበሱት። ወደ እርሱም እየመጡ የአይሁድ ንጉሥ እንዴት ነህ ይሉት ነበር። ፊቱንም በጥፊ ይመቱት ነበር። ጲላጦስ እንደገና ወደ ውጭ አውጥቶ እነሆ በእርሱ ላይ
አንዳች በደል እንዳላገኘው ታውቁ ዘንድ ወደ ውጭ አወጣላችኋለሁ አላቸው። ጌታ ኢየሱስም የእሾህ አክሊል ደፍቶ ነጭ ሐር ለብሶ ወደ ውጭ ወጣ። ጲላጦስም ያ ሰው ይኸው አላቸው። የካህናት አለቆችና ሌሎችም ባዩት ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስም እናንተ ራሳችሁ ሰሉና ስቀሉት፣ እኔ በእርሱ ላይ በደል አላገኘሁበትም አላቸው። አይሁድም እኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና ብለው መለሱለት። ጲላጦስም ይህንን ነገር ሰምቶ እጅግ ፈራ። ደግሞ ወደ አደባባይ ተመለሰና ጌታ ኢየሱስን ከወዴት ነህ አለው። ጌታ ኢየሱስ ግን ምንም አልመለሰለትም። ጲላጦስም ለእኔም አትመልስልኝም? ልገድልህ ስልጣን አለኝ፣ ላድንህ ስልጣን አለኝ። ላድንህ ስልጣን እንዳለኝ አታውቅምን? አለው። ጌታ ኢየሱስም ከሰማይ ካልተሰጠህ በቀር በእኔ ላይ ስልጣን የለም። ስለዚህ ለአንተ አሳልፎ በሰጠኝ ሰው ታላቅ በደል አለበት። ስለዚህ ጲላጦስ ሊያድነው ወደደ። አይሁድ ግን ይህንን ካዳንከው የቄሳር ባለሟል አይደለህም፣ ንጉሥ ነኝ የሚል ሰው ሁሉ በንጉሥ ላይ የሚያምፅ ነውና ብለው ጮኹ። ከዚህ በኋላ ካህኑን ጊዜ ሰለስቱ ሰዓት ቀሰፎ ጲላጦስ ለኢየሱስ ወመጠውዎሙ ይስቅልዎ ጊዜ ሰለስቱ ሰዓት ቀሰፎ ጲላጦስ ቀሰፎ ጲላጦስ ለኢየሱስ ወመጦ ሰለስቱ ሰዓት ቀሰፎ ጲላጦስ ለኢየሱስ ሰለስቱ ሰዓት ቀሰፎ ጲላጦስ ለኢየሱስ ሰለስቱ ሰዓት ቀሰፎ ጲላጦስ ለኢየሱስ ወሰደው የስቀለቁስ እግዚአብሔር ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያውዘ ይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ መስቀል ተሳለ ቅዱስ ኃያል ቅዱስ ያውዘ ይመውት ዘተንሳ ዘተጠምቀ በዮርዳኖስ ወተሰቅለ ዲበ መስቀል ተሳለ እግዚኦ በእንተጽናዛቲ መካም ወኩሎን መካናት እንተ አበዊነ ቅዱሳን ወገዳማት። ስለዚች ቦታ መጽናት በቅዱሳን አባቶች ስም ስለሚጠሩ ቦታዎችና ገዳማት በውስጣቸው ስለሚኖሩ ሽማግሌዎች በጠቅላላም ስለዚህ ዓለም መጠበቅ ጌታ ከክፉ ሁሉ ይጠብቃቸው ዘንድ የእኛንም ኃጢአት ያስተሰርይልን። በዚህች ቦታና በሌሎች ቦታዎች ስለሚገኙ በነፍስ በሥጋ ስለታመሙ አባቶቻችንና እናቶቻችን ወንድሞቻችንና እህቶቻችን ጌታ
ለእኛም ለእነርሱም ሕይወቱን ጤንነቱን ሰጥቶ በጎ ነገርን ያደርግ ዘንድ የእኛንም ኃጢአት ያስተሰርይልን። በሸለቆ በሌላውም መንገድ ሁሉ ስለሚጓዙ አባቶቻችንና እናቶቻችን ወንድሞቻችንና እህቶቻችን ጌታ በቀና መንገድ መጥቶ በሰላም በደስታ ወደ መኖሪያቸው መልሳቸው ዘንድ እኛንም ኃጢአት ያስተሰርይልን። በእርሻ ስለሚገኝ ፍሬ ስለ ዛፎችና ስለ ወይኖች በዓለም ውስጥ ፍሬን ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋትም ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ እኛንም ኃጢአት ያስተሰርይልን። አምላካችን በበደሎችና በፈራጆች ሁሉ ፊት ይቅርታንና ምሕረትን እንዲሰጠን ልቦናቸውንም ሁልጊዜ በቸርነቱ እንዲያራራልን ኃጢአታችንም ያስተሰርይልን። ሀገራችን ስለ ኢትዮጵያ ስለምንኖርባት ካናዳ ጠላትን በመከላከል ያሉ በሰላም ይጠብቅ ዘንድ በዓለሙ ሁሉ ስላሉ አብያተ ክርስቲያናትን መልካም ነገርን ያስቡ ዘንድ ኃጢአታቸውንም ያስተሰርይ ዘንድ ከዚህ በፊት ስለሞቱ አባቶቻችንና እናቶቻችን ወንድሞቻችን እህቶቻችን እነርሱም የተቀደሱ አባቶቻችን ሊቃነ ጳጳሳት አባቶቻችን ጳጳሳት አባቶቻችን ኤጲስቆጶሳት አባቶቻችን ቆሞሳት አባቶቻችን ቀሳውስት ወንድሞቻችን ዲያቆናት አባቶቻችን መነኮሳት ወንድሞቻችን ሕዝባውያን ሌሎችም ከክርስቲያን ወገን በሞት ያረፉትን ሁሉ ጌታ ዕረፍተ ነፍስን ይሰጣቸው ዘንድ እኛንም ኃጢአት ያስተሰርይልን። ክርስትና እምነት ስላልተፈጸመላቸው ወገኖቻችን ጌታ ይባርካቸው ዘንድ እስከ መጨረሻይቱ መቅታ ድረስ በቀናች ሃይማኖት ያጸናቸው ዘንድ የእኛንም ኃጢአት ያስተሰርይልን። ሐዋርያት ስለሰበሰቧትና ስላጸኗት ስለ አንዲት ቤተ ክርስቲያን ሰላም ስለ ሕዝቡም ሁሉ መዳንና ስለ ቦታውም ሁሉ መጠበቅ የእኛንም ኃጢአት ያስተሰርይልን። ክቡር ስለሚሆን ስለ አባታችን አባ መርቆሬዎስ የኢትዮጵያ ፓትርያርክ የጳጳሳቱ አለቃ ስለ አባቶቻችን የጳጳሳት አለቆች ኤጲስቆጶሳት ስለ ንዑድ ክቡር ስለሚሆን ስለ አባታችን ስለ አባ ዲሜጥሮስ ሕይወትና አኗኗር ሰፊ ዘመናትን ረዥም ዓመታትን ሰጥቶ በመንበረ ስብከታቸው እያንዳንዳቸውን በሰላም ያጸናቸው ዘንድ እኛንም ኃጢአት ያስተሰርይልን። ስለ አንድነታችን የቀናች ሃይማኖት ስላላቸው ሕዝበ ክርስቲያን አንድነት ጌታ ይጠብቃቸውና በሰላም ያስፈጽማቸው ዘንድ እኛንም ኃጢአት ያስተሰርይልን። ከበረች ቤተ ክርስቲያን ስለሚያስገቡና ከእንስሳ ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በስራቸው እንዲጸኑ እንዲያደርጋቸው ዘንድ እኛንም ኃጢአት ያስተሰርይልን። በየስራቸው ሁሉ በቸርነት ስለሚያስቡና ለበጎ ነገር ስለሚደክሙ የቀና ሃይማኖት ስላላቸው ሰዎች ጌታ ይባርካቸው ዘንድ ዋጋቸውም ሰጥቶ የሰጣቸው ዘንድ ይቅርታንም ያደርግላቸው ዘንድ እኛንም ኃጢአት ያስተሰርይልን። ለቁርባን የሚሆን ስንዴውን፣ ዕጣኑን፣ ዘቢቡን፣ ዘይቱን፣ መብራቱን የሚነበብባቸው መጻሕፍትን ሌላውንም የንዋየ ቅድሳት በመስጠት ስለሚያስቡ ሰዎች በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ እኛንም ኃጢአት ያስተሰርይልን። ስማቸው እያንዳንዳቸው እንድንጠራ ስላዘዙን ለቤተ ክርስቲያን ሊቃውንትና ታላላቅ አባቶች ጌታ ይባርካቸው ያከብራቸው። በባለሥልጣኖችና በሹማምንት ፊት በፈራጆችም አደባባይ ፍቅርን መወደድን ያድላቸው ዘንድ እኛንም ኃጢአት ያስተሰርይልን። ለደከሙና ለተቸገሩ ለባልቴቷም አባት እናት ለሞተባቸው ለድሆች ልጆችና ለተጨነቁ ሰዎች እርሻ ላረሱ ዘር ለዘሩ ለሚሸጡ ለሚገዙ ለተጨነቀችም ሰውነት በማናቸውም ቦታ ሁሉ ጌታ ራርቶ ይቅር ይላቸው ዘንድ እኛንም ኃጢአት ያስተሰርይልን። በግዞት በምርኮኝነት ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት አሽከላም ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ እነርሱንም እኛንም ያድነን ዘንድ ኃጢአታችንን ያስተሰርይልን። ክቡር በሆነ በዚህ ስፍራ ስለተሰበሰቡ ሁሉ የእውነተኛ አምላካችን ጌታችን ይቅርታ ፈጥኖ ይደረግላቸው
ያስተሰርይላቸው ዘንድ እኛንም ኃጢአት ያስተሰርይልን ጸልዩ። በዚያ ስለ ዝናብ መዝነብ ስለ ባህርና ስለ ወንዞች መምላት እውነተኛ አምላካችን ክርስቶስ ይባርካቸው ዘንድ በረከቱን ሰጥቶ እስከ ልካቸው ይመላ ዘንድ ለምድርም ልምላሜዋን ሰጥቶ ደስ ያሰኛ ዘንድ ሥጋውን ደማዊም ሁሉ በረድኤት ያጸና ዘንድ ለእንስሳትም ሁሉ ድነትን ይሰጥ ዘንድ የእኛንም ኃጢአት ያስተሰርይ ዘንድ ጸሎታችን እናስባቸው ዘንድ አስቡን አትርሱን ስላሉ ሰዎች እግዚአብሔር በበጎ ያስባቸው ዘንድ በየጊዜውም ሁሉ ይቅር ይላቸው ዘንድ የእኛንም ኃጢአት ያስተሰርይ ጸልዩ። ሳምንት ጌታ በበጎ ይፈጽማት ዘንድ ከእኛም የጠላትን መፈታተን ያርቅ ዘንድ ሰውነታችንንም ያድን ዘንድ ይቅርም ይለን ዘንድ ኃጢአታችንም ያስተሰርይ ጸልዩ። አምላካችን ክርስቶስ ይቅር ይለን ዘንድ ልመናችንም ተቀብሎ ይህችን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤን ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንን ያስተሰርይ ጸልዩ። ክርስቶስ አምላክነ ዘመጣዋና በእንቲአነ በማዩ ወዚወነን ሰብሖ እስመ ውእቱ ገብረ Yeah.